አይ ወዳጆቼ እንደምን ከረማችሁ? እንኳን ወደ ቻናሉ በሰላም መጣችሁ። ዩቲዩብ ትምህርታችንን እንቀጥላለን። ዩቲዩብ ጉግል አካውንት ከፍተናል። ዩቲዩብ ቻናል ከፍተናል። ዛሬ ደግሞ የምናየው ቻናላችን እንዴት ካስተማይዝ ማድረግ እንደምንችል ነው። ያም ማለት ካስተማይዝ የምናደርገው ምንድነው? የቻናላችንን አርማ እና ሎጎ ምናምኑን ዛሬ እንዴት እንደምናስገባ እንዴት እንደምናበጃጀው አብረን እናያለን ማለት ነው። ይሄ ተማሪ ቲዩብ ባለፈው የከፈትነው ቻናል ነው። ቻናላችን ስናየው እንደዚህ ይመስላል። ስለዚህ ካስተማይዝ ለማድረግ በሁለት መንገድ ወደ ቻናሉ መግባት እንችላለን። አንደኛው እዚህ ጋር እንመጣና የቻናላችን ስያሜ ጋር እንመጣና እዚህ ጋር መተን ዩቲዩብ ስቱዲዮ እንገባና እዚህ ጋር ባለፈው ካየነው ሜኑ ጋር እንመጣና እዚህ ጋር ካስተማይዜሽን ብለን ስንከፍተው እንደዚህ ያመጣልናል። ስለዚህ እዚህ ጋር የቻናል ባነሩን እዚህ ጋር የቻናል ሎጎውን እና የመሳሰሉ እዚህ ጋር ስያሜውን የመሳሰሉትን ነገር ሁሉ የምናበጃጀው እዚህ ጋር ነው። እና ለምሳሌ እዚህ ጋር ይሄ ቻናል ሲታይ ከላይ ስያሜውን የሚሰጠውን ነገር ሰዎች የሚያጭኑት በዚህ በኩል ነው። ለምሳሌ እኛ ቻናላችን ተማሪ ከተማ ወይ ተማሪ ቲዩብ ምናምን ብናረግ ብንፈልግ አሁን ለሱ የሚሆን ሳምፕል ስዕል አዘጋጅቻለሁ። እዚህ ጋር መጣና ለምሳሌ አፕሎድ እለዋለሁ። ከዛ ወደ ዶክመንት ይወስደኛል። እዚህ ጋር መጣና እንደዚህ አይነት ስዕል አዘጋጅቻለሁ። ሳረገው እንደዚህ ያመጣልኛል ማለት ነው። ስለዚህ ይሄንን ስጭነው አሁን በሞባይል ስናይ ብዙ ጊዜ ከላይ የሚታየው ርዕስ ይሄ ነው። ይሄ በሞባይል የሚታየው ሰርፌስ እስከዚህ ድረስ ነው። በታብሌት እና በኮምፒውተር ሲታይ ደግሞ እስከዚህ ድረስ ይታየናል። በቲቪ ከሆነ ግን በሙሉ ይሄ ሁሉ ሰርፌስ ይታያል እንደ ቻናል አርት ሆኖ ማለት ነው። ስለዚህ ለምሳሌ ደን ስለው እዚህ ጋር የቻናላችን መልኩ ተቀየረ ማለት ነው። ስለዚህ የቻናላችን አርት ተማሪ ከተማ የሚል ያዘጋጀሁት በዚህ ነው። እና በሌላ በኩል ደግሞ ሎጎውን እንደዚሁ መቀየር ይቻላል። ሎጎውን ዝም ብሎ ተማሪ ስለሚል የተማሪ ስዕል ያለው ነገር ተመሳሳይ የፈለግነው ማድረግ እንችላለን። ለቻናላችን በሰጠነው ስያሜ አንፃር ሎጎ ሰርተን የራሳችን ብራንድ ማዘጋጀት እንችላለን ማለት ነው። ለምሳሌ እኔ እንደዚህ አይነት ነው ያዘጋጀሁት። ስለዚህ እዚህ ጋር ለማስተካከል ሴንተር ለማድረግ እዚህ አድርጌ አሁን ደን ብለው የቻናላችንም አርት ተቀየረ ማለት ነው። ይሄ አርማው እንደዚህ ይመስላል። ሎጎ ይሄን መሰለ ማለት ነው። እዚህ ጋር ስሙን በየተወሰነ ጊዜ መቀየር እንችላለን። አሁን ተማሪ ቲዩብ ነው የሚለው ቻናሉ። ተመልሼ ለምሳሌ ተማሪ ከተማ ብለው ይቀይራል። ከላይ ሎጎን ተማሪ ከተማ ስላልኩት ለምሳሌ ተማሪ ከተማ ብለው ስያሜ አሁንም መልሼ መለስኩት ማለት ነው። ይሄ ሃንድላችን ነው። እሱ ጋር እንቀይራለን። እዚህ ጋር ስለ ቋንቋው ምናምን ስለ ቻናል ጥቂት መግለጫ እዚህ አካባቢ መጻፍ እንችላለን። ለምሳሌ this channel is all about education ብለው ይህ ቻናል ስለ ኤዱኬሽን ብቻ ነው የሚያወራው ማለት ነው ብዬ እንደዚህ መግለጫ ልሰጥለት እችላለሁ። ከዛ ይሄ ኮፒ የምናደርገውና ፖስት ሌላ ቦታ ላይ ፖስት ለማድረግ ስንፈልግ ይሄንን ኮፒ አድርገን ብንለጥፈው ፌስቡክ ላይ ምናምን ላይ ወደ ቻናላችን የሚመራው ሊንክ ይሄ ነው ማለት ነው። ከዚህ ጋር ኮፒ አድርገን መውሰድ እንችላለን እዚህ ጋር ደግሞ ሌላ ቻናሎቻችን ላይ ከሶሻል ሚዲያ ፌስቡክ መሳሰሉትን እዚህ ጋር ማገናኘት እንችላለን። እዚህ ጋር ኢሜይላችንን ማስቀመጥ እንችላለን። ሰዎች በኢሜይል እንዲያገኙን ከፈለግን ብዙ ጊዜ ግን ስፓም ስለሚያስቸግር ሰዎች ይሄ ኦሪጂናል የቻናላችሁን ኢሜይል ሳይሆን ሌላ ኢሜይል ማስቀመጥ ትችላላችሁ ስፓም እንዳይገባባችሁ ማለት ነው። እዚህ ጋርም ሌላ ሎጎውን ማስገባት እንችላለን መልሰን። እዚህ ጋር ቻናሉ በታየ ቁጥር ሎጎ እንዲታይ ከፈለግን አሁንም መልሰን እንደሱ አይነት ማስገባችን ሎጎ እዚህ ጋር ማድረግ እንችላለን። እዚህ ጋር ምን ይለናል?
ቪዲዮ ከታየ በኋላ ይሁንልህ ካስተም ስታርት ታይም በፈለግነው ሰዓት ላይ ማስቀመጥ እንችላለን። ቪዲዮ በሚታይ ሰዓት በሙሉ እንዲታይ ከፈለግን ደግሞ ኢንታየር ቪዲዮ የሚለውን መርጠን እንደዚህ እናደርገዋለን። ከዛ መጨረሻ ላይ ይሄንን ካበጃጀን በኋላ ቻናሉ መልኩ እንዲቀየር እዚህ ጋር መተን ፐብሊሽ ማለት አለብን። ፐብሊሽ እንለዋለን እና አንዳንዴ ወዲያው ይቀይራል፣ አንዳንዴ ፊው ሰከንድስ ይወስዳል። እና እስቲ ምን እንደሚመስል ቻናላችን አሁን መልኩን እንየው። አልተቀየረም። ሪፍሬሽ ላድርገው። አው እዚህ ጋር ቀይሯል። ለምሳሌ ቪው ዮር ቻናል ልበለው። አንዳንዴ ጥቂት ደቂቃዎች ይወስዳል እንትኑ ለመምጣት። ሁለተኛ ሌላ ቅድም ያሳያችሁ አንደኛ ካስተማይዝ ለማድረግ በስቱዲዮ በኩል መምጣት እንችላለን ነው። ሁለተኛው ካስተማይዝ ለማድረግ አዲስ ቻናልን እዚህ ጋር ቀጥታ መተን እዚህ ጋር ካስተማይዝ ብንለው ወደ ቅድሙ ቦታ ይወስደናል ማለት ነው። እና እዚህ ጋር የቀያየርንበት ፔጅ ወደ ስቱዲዮ አምጥቶ ካስተማይዜሽን ሴክሽን ላይ ያመጣናል። አሁንም የምናስተካክለውን ከፈለግን አስተካክለን መልሰን ፐብሊሽ እናደርገዋለን እና ቻናላችን በዛ መልኩ ይመጣል ማለት ነው። ይሄ ብቻ አይደለም። በተለይ ቪዲዮአችንን ከእንትን ካለ በኋላ እዚች ጋር ያለችው ሆም ታም ደግሞ ለምሳሌ በጣም ብዙ 50 100 ቪዲዮ ምናምን ከጫንም በኋላ የብዙ ሰው ሆም ፔጅ ፊት ለፊት የምታዩት የቪዲዮዎች አደራደር የሚወሰነው እዚህ ጋር ነው። በአይነት በክላስተር አድርገን በአይነታቸው ደርድረን ምን እንዲታይልን በፈለግነው አቀማመጥ የምናስቀምጠው እዚህ ጋር ነው። የፍሮንት ፔጁን የቻናላችንን አሁን ቪዲዮ ስለሌለው ምንም ማድረግ አንችልም፣ ግን እዚች ሆም ታብ ውስጥ ካስተማይዝ ማድረግ እንችላለን። እዚህ ጋር ቪዲዮዎቻችንን ነው እዚህ ጋር ካስተማይዝ ማድረግ እንችላለን። እዚህ ጋር ግን የቻናላችንን ሎጎና አርማ ምናምኖችን የምናደርገው። ሪፍሬሽ አድርጎት ከሆነ እስቲ የስ ያው ቻናላችን ባነሩ እንደዚህ ተቀይሯል፣ ሎጎ እንደዚህ ተቀይሯል። ስለዚህ የቀረው የቪዲዮ ብቻ ነው ማለት ነው። ያው እዚህ ጋር ክሬት ይለናል፣ እዚህም ጋር ክሬት ይለናል። ከዚህ በኋላ ቪዲዮ የመጫን ፕሮሰስ ነው እና ቻናላችን ካስተማይዜሽን የሚባለው ይሄ ነው። ከቻናላችን መልኩ እየመጣ ነው ማለት ነው እና ቻናላችንን ካስተም እናደርገው እንደዚህ ነው። እና ለዛሬ ያለን ትምህርት ይመስላል። በሚቀጥለው ደግሞ በሌላ እስከምንገናኝ መልካም ጊዜ